እንደምንውላችኋል እንደምናምሽታችኋል ከአፋብኃ ኒውስ ዕለታዊ የድል ዜናዎችን ይዘን ቀርበናል። በዛሬው ዕለት አፋብኃ 3ኛ ጎጃም አገው ምድር ክፍለ ጦር ቢትወደድ መንገሻ ጀንበሬ ብርገድ የተላለፈ መልእክት አለ። በሌላ በኩል አፋብኃ ቡሬ ዳሞት ግንባር ቁጭ ከተማ ላይ ድል ተቀዳጅተዋል። የወራላ ከተማ ሁለት ምሽጎችንም አዳሩን በጎንደር የበጋሻው ክፍለ ጦር ሰባብረዋል። እነዚህንና ሌሎች ዘገባዎችን ይዘን ቀርበናል። አብራችሁን ቆዩ። በቅድሚያም ቡሬ ዳሞት ግንባር ቁጭ ከተማ ላይ ጀብድ ተሰርቷል። ቁጭ ከተማ ላይ የሰፈረው የጠላት ሰራዊት ተበተነ። በቡሬ ዳሞት ብርጌድ ሰፊ ሻለቃና አባይ ሻለቃ በተደረገ በውስጥ ሰርጎ ገብ የወገን ጦር የተሰራ ልዩ ጠላትን ስቦ በማስከዳት የጠላትን ጦር በመልቀቅ ወደ ወገን ጦር ተቀላቅለዋል። 8 ሰራዊት ከርቷል። 1 ብሬን፣ 1 ስናይፐር፣ 6 ክላሽ ይዘው የወገንን ጦር አባይና ሰፊ ሻለቃን ተቀላቅለዋል። በቀን 12 10ኛ ወር 2017 ዓ.ም በቡሬ ዳሞት ብርጌድ ከአባይና መርከብ ሻለቃ በተውጣጣ ኃይል በምክትል ወታደራዊ አዛዡ መሪነት በኮማንዶ ይበልጣል የተመራ አውደ ውጊያ አመርቂ ድል ተመዝግቦበታል። በዚህ ውጊያ የወገን ጦር ምንም አይነት ጉዳት ሳያስተናግድ የጠላትን ጦር ሙትና ቁስለኛ አድርገውታል። በሌላ በኩል አፋብኃ የወራላ ከተማ ሁለት ምሽጎች አዳሩን በጎንደር የበጋሻው ክፍለ ጦር ተሰባበሩ። የአማራ ፋኖ ብሔራዊ ኃይል አፋብኃ ጎንደር ቀጠና ዳግማዊ ቴዎድሮስ 5ኛ ኮር ጎንደር የበጋሻው ክፍለ ጦር ጎንደር ብርጌድ አካል የሆኑት ናውሰናይ አንዳርጌና መሬው ሻለቃዎች ምሽቱን ወራይላ ከተማ ውስጥ የሚገኘውን የጠላት ምሽጎች ሰባብረው እንዳልነበረ አድርገውታል። ከምዕራብ በለሳ ወረዳ ከተማ አርባያና ደጎማ ከተማ መካከል የምትገኘው ወራይላ ከተማ ከምሽቱ 2 ሰዓት ጀምሮ እስከ 4 ሰዓት በተካሄደው እልህ አስጨራሹ አውደ ውጊያ ጀግኖቻችን ያገዛዙ ወንበር አስጠባቂ ኃይልን ቁም ስቅሉን አብልተው ሳይወድ በግድ 2 ምሽጎችን ሰብረው እግሬ አውጪኝ ብሎ እንዲፈረጥጥ አድርገውታል። ያገዛዙ ቅልብ ኃይል ሰሞኑን በጎንደር ከተማ በዳግማዊ ቴዎድሮስ 5ኛ ኮር አደገኛ አስፈሪና ፋታ የማይሰጥ ጥቃት እየተፈጸመበት ሲሆን በምሽቱ አውደ ውጊያ ጠላት 5 በሞት 7ቱን በጉዳት አጥቶ 3 ክላሽንጎ መሳሪያዎችን ከበርካታ ጥይቶች ጋር አስረክቦ ቀጠናውን ለጎንደሬዎች ሰጥቶ ወደ አገኘው አቅጣጫ ዙ23 እና ሞተር እየተኮሰ ነፍሱን ለማትረፍ ከተማዋን ለቆ ወደ አርባያ ከተማ ፈርጥጧል። ጀግኖቻችን ከተማውን እስከ ንጋቱ 12 ሰዓት ተቆጣጥረው ያደሩ ቢሆንም አሁን ላይ ወታደራዊ ጠቀሜታው ደካማ በመሆኑ ምክንያት ከተማዋን ለቀው በኩራት ወደ መጡበት በሰላም ተመልሰዋል። በሌላ በኩል አፋብኃ 3ኛ ጎንደር አገው ምድር ክፍለ ጦር ቢትወደድ መንገሻ ጀንበሬ ብርገድ መልእክት አስተላልፏል። የኛ ትውልድ ሳያሸንፍ በፍጹም ወደ ኋላ ላይል ተማምሎና ትምክህቱንም በፈጣሪው አድርጎ በየቀኑ ብቻ ሳይሆን በየሰዓቱ ልዩነት የሚገርም የትግል እድገት የሚታይበት የአማራ የአዲሱ ትውልድ አዲስ አብዮት ላይ አኩሪ ድሎችን እየተቀዳጀ ወደፊት ብቻ እየተጓዘ ይገኛል። ብርጌዳችን ቢትወደድ መንገሻ ብርጌድ በ8 ክላሾች ተመስርቶ ዛሬ ትላልቅና እጅግ ዘመናዊ የተባሉ የቡድን መሳሪያዎችን ታጥቆ በየትኛውም ቁመና ለሚመጣ የጠላት ኃይል ዝግጁ ሆኖ ይገኛል። በቅርቡም አጠቃላይ የጠላት ድምሰሳ የማጥቃት ስራ ለመስራት በክረምቱ የኛ ነው መንፈስ ተዘጋጅተናል። አንደኛ ለአድማ ብተና፣ ሚሊሻ፣ ፖሊስና ሰላም አስከባሪዎች ብልጽግና የተባለው ሁለበል ስርዓት አማራን ከአማራ ጨራርሶ ዙፋን ማጽናትና መንበሩ ሲደላደል እናንተን እንደ አማራ ልዩ ኃይል ለማፍረስ እንደተዘጋጀ እናውቃለን። ስለዚህም ለዚህ ስርዓት አጉል መስዋዕት እንዳትሆኑ አማራዊ ጥሪ እናደርጋለን። ወደ ፋኖ ለምትቀላቀሉ ሁሉም የመሳሪያችሁ ዋጋ ይከፈላችኋል። መሳሪያውን ይዞ ቤቱ መቀመጥ የፈለገ እንደፈለገው ማድረግ ይችላል። ብርጌዳችን መቀላቀል የፈለገ መሳሪያውን ሸጦ ብርጌዱ ሌላ መሳሪያ አስታጥቆት መቀላቀል ይችላል። መሳሪያውን ይዞ ወደ ሌላ ቦታ መሄድ የፈለገ ከነ መሳሪያው ወደ ትውልድ ቦታው እንሸኘዋለን። እስካሁን ከአገዛዙ ጋር ሆኖ በህዝባችንም በተቋማችንም ላይ ላደረሰው በደል ፍጹም ይቅርታ ይደረግለታል።
ይህ ለአጭር ጊዜ ብቻ የሚቆይ እድል ስለሆነ በአስቸኳይ ተጠቀሙበት። አማራ በአንድነት ወደ ድል ማማው ይገሰግሳል ብሏል። በሁለተኛ ደረጃ ለምልስ የሰራዊት አባላት በተለይም የቡድን መሳሪያ ተኳሾች ዙ 23 ሞርተር፣ ዲሽቃ፣ ሹተር፣ ብሬንና ላውንቸር ተኳሾች ጊዜው አሁን በብዙ የምታስፈልጉን ሰዓት ስለሆነ ወደ ብርጌድ ማዘዣችን እየመጣችሁ ትመዘገቡ ዘንድ ጥሪያችንን እናስተላልፋለን። ለመላው ህዝባችን በሙሉ ከልባችሁ የደገፋችሁትን ትግል አሁን ወደ ድል ጎዳና እየገሰገሰ ስለሚገኝ የተለመደውን ድጋፋችሁንና ለኝታችሁን አጠናክራችሁ እንድትቀጥሉ ማሳሰብ እንወዳለን ብሏል።